አንድ የዶሮ ቤት ጀምሬ እሱን እንኳን መጨረስ አቅቶኛል። ይሄ ይገባሻል? ታለሚ እባክሽን በቃ ተረጋጊ። እህትነት ከዚህ በኋላ ሊበቃ ይችላል። እድሜን እየገበርኩ እድሜን የምገብርበት ዋጋ መስዋዕትነቴ ካልገባሽ እህቴ ብቻ ለእኔ ምን ያደርግልኛል? መልሽልኝ። አንቺ ማለት የእናቴ ምትክ ነሽ። የእናቴ ምስል፣ የእናቴ ፎቶ፣ ምስጢረኛዬን ማካፍለሽ እያንዳንዱ ህመሜ ሊገባሽ የሚገባ ነበርሽ። ግን አልተረዳሽኝማ እናቴ፣ እናቴ አልተረዳሽኝም። እሺ ይሄን አርጊ ወይኝ። እሺ ልሁን። እሺ ራሴን ላጥፋለሽ። ትገላገላላችሁ አይደል? በቃ ይሄ ብቻ አይደል የቀረው? በቃ ምን ቀረኝ? በጥጫው መታጫው ለማንም ጎረምሳ ገንዘቧን ስትልክ ሰንብታ መጣች ትባላለች። ይሄ ነው የኔ ስም፣ አውቀዋለሁ። የለኩትን ብር ግን ብላችሁ ታበድሩታላችሁ አይደል? የኔ እናት አይደል? ቃልዬ የምር ይሄ ነገር ያቀባብረናል። እህቴ ያባብለናል። ማትያ እኔ ማንንም አላሳዝንም። የኔ ድሜ በቃ ቀርቷል እኮ እህቴ ሁሉ ቀርቷል። ለምን ነው አሁን እንደዚህ መሆኑ? ሁሉም ነገር ምን አለኝ ከዚህ በኋላ የትኛውን እድሜ ላይ ልደርስበት ድጋሜ ዳዴ ብዬ የምነሳው? አልደርስበትም። ሄደዋል። ሁሉም የሚገርሙ ደረጃ ላይ ነው ያሉት። ማምላክን ግራ ገብቶኛል። የምር ግራ ገብቶኛል እኮ ቃል ከጓደኞች እኩል እንኳን ቀና ብዬ ለማውራት አልችልም። ያረብ ገረድ ነኝ እኔ፣ ያረብ ባሪያ። ከጓደኞቼ እኔ ማስቆርጃቸው ትምህርት ቤት የሚገርሙ ቦታ ላይ ናቸው። እነሱን እንኳን ማናገር አልችልም። ለምን የት ትደርሳለች የተባለች ጊደር እንደዛ ነኝ እኔ። አየሽ አይደል? እድለን በሙሉ እንደ በቆሎ ሽልቀቅ ቀርታችሁ ግጣችሁታል። አልጠገባችሁትም። ያው ነው እንግዲህ። የምር እየጨነቀኝ ነው። ማምላክን እየጨነቀኝ ነው። እየጨነቀኝ ነው። እየጨነቀኝ ነው። እባክሽን በሰው ሀገር እባክሽን፣ እውነትም እባክሽን፣ እውነት የትኛውን እባክሽን ነው? ከዜሮ እንደገና ታስጀምሩኛላችሁ። ማጥያ ለአመት በዓል እመጣለሁ፣ አዲስ አመት እመጣለሁ። ቤቱ ይለቀልኝ ስል ይኸው እንደገና ከዜሮ ሀብዬ መጀመር ጀምሬያለሁ። የኔ ህይወት ሁሌ ዜሮ ነው። ዜሮ ላይ የቀመ ህይወት ምን እድል አለው? የኔ እድል አያምር። ለነገሩ የኔ እድል አያምሩ። የጠዋት እድሌ ነው። የጠዋት እድሌ ነው። እባክሽን ተረጋጊ። በቃ ስለ ሁሉም ነገር ትችዋለሁ። የሚያረጋጋኝ ነገር ልፈልግ። የሚያረጋጋኝ ዳድ ወይኝ እስኪ የሚያረጋጋኝ አንድ ስጭኝ። መረጋጋት ናፍቆኛል። እንደናንተ መሳቅ ናፍቆኛል እኮ። እንደናንተ መኖር ናፍቆኛል። እርቦኛል ከሰው ጋር መቀላቀል። አመታት ባዶ ቤት፣ አመታት ፀሐይ እየናፈቀኝ፣ አመታት ጎዳና ማየት አልችልም። በአንድ ቤት ውስጥ ታስሬ ነው ያለሁት። ታዲያ የቱ ጋር ልረጋጋ? እናቴ መልሽልኝ እስኪ። የቱ ጋር ነው መረጋጋት? ያለሁልሽ ማርያምን፣ እኔ ያለሁልሽ። እባክሽን አታስከፊኝ ታለሚ። አንቺ እንኳን እኔ ለመረዳት